ነጋዴዎች በጣም መጠንቀቅ አለባችሁ። መጨረሻ ላይ ያስቀመጥኩላችሁ ዜና በጣም ጠቃሚ ነው። ሰላም እንዴት ናችሁ? የትሩ ኢትዮ ተከታታዮች ለዛሬ ሰበር ያልናቸውን ዜና ይዘንላችሁ መጥተናል። አብራችሁን ቆዩ። ሰብስክራይብ በማድረግ አዳዲስ ዜናዎች ወደ እናንተ እንዲደርሱት ያድርጉ። መጀመሪያ ላይ ወደ አስቀመጥንላችሁ ዜና ስናመራም በተለይ ነጋዴዎች ቢዚ የሚሆኑባቸው ስቶሮች ወይም ሱቆች አካባቢ የወንጀል ፈጻሚዎች ትኩረት ነው። ኮሚሽነር ማርቆስ ታደሰ አንደበት በትንሳኤ በዓል ግብይት ወቅት ሸማቾችና ነጋዴዎች ከህገወጥ የገንዘብ ኖቶች መጭበርበር እንዲሁም ከምግብና ከመጠጥ ጋር ከሚቀላቀሉ ባዕድ ነገሮች ራሳቸውን እንዲጠብቁ የአዲስ አበባ ፖሊስ ኮሚሽን በትሩ ኢትዮ በኩል አሳሰበ። በህገወጥ የብር ኖት ከመጭበርበር ማህበረሰቡ በምን መልኩ ሊድን ይችላል? ምን አይነት ጥንቃቄ ማድረግ አለበት? ማጭበርበሩ የሚፈጸመውስ በምን ሁኔታ ነው ሲል ትሩ ኢትዮ ኮሚሽኑን ጠይቋል። የኮሚሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ምን አሉ? በበዓል ሰሞን ከሚፈጸሙ የወንጀል ድርጊቶች መካከል አንዱ ህገወጥ የገንዘብ ዝውውር ነው። ህገወጥ የገንዘብ ዝውውሩ በሁለት መልኩ ነው በገበያ ላይ እንቅስቃሴ የሚያደርገው። አንዱ ሙሉ ለሙሉ ህገወጥ የሆኑ የገንዘብ ኖቶች ወደ ገበያ ሊመጡ ይችላሉ፣ ወይም ደግሞ ህጋዊ ከሆኑት ጋር በመቀላቀል ህገወጥ የገንዘብ ኖቶች ወደ ገበያ ሊመጡ ይችላሉ። ስለዚህ በተለይ ነጋዴዎች ከፍተኛ ጥንቃቄ ማድረግ አለባቸው። በተመሳሳይ ሸማቾችም ከነጋዴዎች የሚቀበሉትን አረጋግጠው መቀበል ይኖርባቸዋል። በተለይ ነጋዴዎች ቢዚ የሚሆኑባቸው ስቶሮች ወይም ሱቆች አካባቢ የወንጀል ፈጻሚዎች ትኩረት ነው። እዚህ አካባቢ መጥተው አጭበርብረው ከሌሎች ሰዎች ገንዘቡን ሰጥተው ሊሄዱ የሚችሉበት ሁኔታ ሊኖር ይችላል። ስለዚህ ነጋዴው ገንዘብ የሚቀበል ራሱን የቻለ አንድ ሰው፣ ቁሳቁሶቹን ለሸማች የሚሰጥ ደግሞ ሌላ ሰው አድርጎ በጥንቃቄ መገበያየት ያስፈልጋል። ካልሆነም ዲጂታል የክፍያ አማራጮችን መከተልም ተቀባይነት አለውም ብለዋል ኮማንደሩ። በሚበሉና በሚጠጡ ነገሮች መደረግ ስላለበት ጥንቃቄ ለትሩ ኢትዮ ምን አሉ? የሚበሉና የሚጠጡ ነገሮች ላይ ባዕድ ነገሮችን ቀላቅሎ ማምጣት በተለይ በበዓል ሰሞን ቁጥሩ ከፍ ያለ ተብሎ ይገመታልና በተቻለ አቅም ሸማቾች የሚገዟቸውን ለበዓል የሚጠቀሟቸው እንደ ዘይት፣ ቅቤ፣ በርበሬ የመሳሰሉ ነገሮችን በጥንቃቄ መገበያየት እንዳለባቸው ለማስታወስ እንወዳለን። በእምነት ተቋማት፣ በዋና ዋና አደባባዮች፣ በሰፈሮች አካባቢ ጠንካራ የወንጀሎች መከላከል ስራ እንሰራለን። ህብረተሰቡ ግን አጠራጣሪ ነገር ካየ በ01 11 11 01 11 እና በ991 መረጃ በመስጠት ተባባሪ መሆን አለበት ሲሉም መልእክት አስተላልፈዋል። የአዲስ አበባ ፖሊስ ከሌሎች ባለድርሻ አካላት ጋር ዝግጅቱን አጠናቆ ወደ ስራ ገብቷል። በዓሉን የሚመጥን ትልቅ ዝግጅትም ተደርጓል። በበዓሉ ከሚሰራው የወንጀልና የትራፊክ መከላከል አባላት ባሻገር በበዓሉ ቴክኖሎጂዎችን እንጠቀማለን። በተለያዩ የመገበያያ ቦታዎች የፖሊስ ጥበቃ እናደርጋለን ነው ያሉት። ወደሚቀጥለው ዜና ስናመራም ሰራተኞቹ ከስራ የተሰናበቱበት መንገድ ከህግ ውጪ በመሆኑ ጉዳዩን ወደ ፍርድ ቤት ለመውሰድ እንቅስቃሴ ተጀምሯል። የሰራተኞች ማህበር ሊቀ መንበር አንደበት በመሬት መንቀጥቀጥ ምክንያት ጉዳት የደረሰበት የክስም ስኳር ፋብሪካ ከ1000 በላይ የሚሆኑ ሰራተኞቹን የ2 ወር ማስጠንቀቂያ በመስጠት የስራ ውላቸው እንዲቋረጥ ማድረጉ ቅሬታን አስነስቷል። ስሜ እንዳይጠቀስ ያሉት አንድ ሰራተኛ በአሁኑ ሰዓት ሰራተኞች በመጠለያ ጣቢያና ከዘመድ ጋር ተጠግተው እንደሚገኙ ገልጸው ለ2 ወራት ያህል ደሞዝ ባለመከፈሉ በክፉ ችግር ውስጥ መውደቃቸው ለትሩ ኢትዮ ገልጸዋል። የከስም ስኳር ፋብሪካ ሰራተኞች ማህበር ሊቀመንበር አቶ ጌታውን አርፊጮ በበኩላቸው ፋብሪካው ሰራተኞቹን ከስራ ያሰናበተበት መንገድ ከህግ አግባብ ውጪ በመሆኑ ጉዳዩን ወደ ፍርድ ቤት ለመውሰድ እንቅስቃሴ መጀመሩን ገልጸዋል። የከሰም ስኳር ፋብሪካ የሰራተኞች ማህበር ሊቀመንበር አቶ ጌታሁን
በዝርዝር ምን አሉ? ፋብሪካው ሰራተኞችን ሲያሰናብት የ2 ወር ማስጠንቀቂያ ማለትም ሚያዝያ 10 2017 ዓ.ም የሚያበቃ ውል በመስጠት ነው። ይህ ደግሞ ትክክል አይደለም። በመጀመሪያ ሰራተኞችን በአጭር ጊዜ ውስጥ ከመበተን አማራጮችን መከተል ነበረበት። በአማራጭነትም ወደ ሌሎች መስሪያ ቤቶች አዘዋውሮ ማሰራት ወይም እዛው ግቢ ውስጥ ምርት ሊሰጡ የሚችሉ ሰብሎችን እያመረቱ እንዲቆዩ ማድረግ ይችል ነበር። ፋብሪካው ለውጭ ቀነሳ ሲል የሰራተኞችን ጥቅም አሳጥቷል፣ መብትም ጥሷል። ሰራተኞቹ በ2 ወር የማስጠንቀቂያ ጊዜ ከሰጠ በኋላ 1 ወር ከ14 ቀን ወደ ኋላ ተመልሰው የዓመት እረፍት እንዲሞሉ አስገድዷቸዋል። ይህም ትልቅ የመብት ጥሰት ነው። በዚህ ወቅት ስራ ላይ ነበሩ፣ ደሞዝን በልተውበታል። ይህንን አናደርግም ያሉ ሰራተኞች በቅርብ አለቆቻቸው በግዳጅ የዓመት እረፍት እንዲሞሉ ተደርገዋል። ይህ የሆነበት ምክንያትም ሰራተኛው የዓመት እረፍቱን በገንዘብ እንዳይጠይቅ ለማድረግ ታስቦ ነው። ሴት ሰራተኞችን በተመለከተ በአሰሪ ሰራተኛ አዋጅና በህብረት ስምምነቱ መሰረት ነፍሰ ጡር በሆኑበት ሰዓት ወልደው 4 ወር እስኪሞላቸው ድረስ ከስራ አይቀነሱም ይላል። ይህ ህግን ተጥሷል። ማስጠንቀቂያ አሰጣጡም ህግን የተከተለ አይደለም። በአሰሪና ሰራተኛ አዋጁ መሰረት 1 ዓመት ያገለገለ የ1 ወር ማስጠንቀቂያ ይኖረዋል። እስከ 9 ዓመት ላገለገለ 2 ወር፣ ከ9 ዓመት በላይ ላገለገለ 3 ወር ማስጠንቀቂያ ይሰጠው ነበር። ፋብሪካው ግን ይህንን አላደረገም። ፋብሪካው የሰራተኞችን ቀነሳ ሲሰራ ከሰራተኛ ማህበሩ ጋር መነጋገር ሲገባው ብቻውን ወስኖ ሰራተኞቹን አሰናብተዋል። ይህንን የመብት ጥሰት በመያዝ ወደ ህግ ለመሄድ እንቅስቃሴ ተጀምሯል ብለዋል ሊቀመንበሩ። እነዚህንና ሌሎች ጥያቄዎችን በመያዝ ለአፋር ክልል ርዕሰ መስተዳደር ቢሮ፣ ለኢትዮጵያ ኢንቨስትመንት ሆልዲንግ፣ ለከሰም ስኳር ፋብሪካ አመራር ቦርድ ጥያቄ አቅርበው እንደነበር፣ ነገር ግን ምላሽ የሚሰጣቸው አካል እንዳላገኙ ለትሩ ኢትዮ ተናግረዋል። ትሩ ኢትዮም የከሰም ስኳር ፋብሪካ ስራ አስኪያጅን አቶ አሊ ሁሴን ለማግኘት ያደረገው ጥረት ስልኩ ባለመነሳቱ አስተያየታቸውን ማካተት ለጊዜው አልተቻለም። ውድ አዳማጮቻችን ለዛሬ ይዘንላችሁ የመጣነው ዜና ይህን ይመስል ነበር። በሌላ ሰበርና አበይት ዜና እንድንገናኝ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ላይክ እና ሼር ማድረግም እንዳትረሱ። እናመሰግናለን።